አሰላሙ አለይኩም ሰላም ለእናንተ ይሁን ውድ ቤተሰቦች። ዛሬ ይዤላችሁ የመጣሁት በጣም ጠቃሚ የሆነ እና ያው ሲያዩትም በጣም የሚያምር ስንበላውም ደግሞ በጣም የሚጣፍጥ በጣም ጠቃሚ የሆነ ከዳቦና ከዱባ የተሰራ ነው ማለት ነው። እንደ ታርት አድርጌ ነው የሰራሁት እና መጀመሪያ ያው ፓምኪን ያስፈልገኛል። ዱባውን የዚህ አይነቱን ከተገኘ በጣም ቆንጆ ነው። ይሄንን በደንብ ካጠብኩ በኋላ ኦቨን ውስጥ አስገባዋለሁኝ። ኦቨን ውስጥ ካስገባሁኝ በኋላ ያው ትንሽ ከበሰለ በኋላ አውጥቼ ልጬ ከላይ ያለውን ፍሬውንም አውጥተን ቆራርጠን በምንፈልገው መንገድ መጠቀም እንችላለን። ይሄ ፓምኪኑ ዱባው በጣም ትልቅ ስለሆነ አንድ ላይ መጠቀም አንችልም። ከፋፍዬ እኔ ኦቨን እንትን አስገባዋለሁ፣ ፍሬዘር አስገባዋለሁ ከተከተፈ በኋላ ማለት ነው። ከዛ የሚያስፈልገኝን ያህል እዚህ አስቀርቻለሁኝ። እዚህ ጋር ቀረፋ አደርጋለሁኝ እና እዚህ ጋር ደግሞ የተምር ስኳር ነው። ይሄ ከተምር የተሰራ ስኳር ነው። ይሄን አደርጋለሁ። ማንኛውንም ስኳር መጠቀም ትችላላችሁ ከፈለጋችሁ። ከዚህም የበለጠ በጣም ጣፋጭ እንዲሆንላችሁ ከፈለጋችሁ በደንብ መጨመር ትችላላችሁ። እኔ 2 ማንካ የሚሆን ነው የጨመርኩት ማለት ነው። እዚህ ጋር ደግሞ ሊጡን ሳቦካ እርሾ አድርጌያለሁኝ፣ ጨው፣ ኦሊቭ ኦይል እና ትንሽ እርጎ፣ ትንሽ ጨው አድርጌ ነው ያቦካሁት ማለት ነው። ይሄ ከቦካልኝ በኋላ 2 ቦታ ከፍለዋለሁ ማለት ነው። 2 ቦታ ከከፈልኩኝ በኋላ ስኒያው ላይ መጀመሪያ ያው በደንብ ከዳመጥኩት በኋላ በክቡ ስኒያው ላይ አንዱን አደርገዋለሁ። ይሄኛውን ደግሞ ከላይ የማድርገው እንደዚህ ቅርጽ ለማውጣት እሞክራለሁኝ ማለት ነው። እና ያው በፈለጋችሁ መንገድ ማድረግ ትችላላችሁ። በረሻሽም ቆራርጣችሁ እንደዚህ እንደ ኤክስ እያደረጋችሁ ማድረግም ትችላላችሁ። እኔ ያው እስኪ በዚህ ልሞክረው ብዬ እየሞከርኩት ነው። እና ያው የተለያየ ቅርጾችን ካወጣሁ በኋላ እዚያኛው ላይ ከላይ አደርገዋለሁ ማለት ነው። ከዛ ያው አሁን ስለተዳመጠ በደንብ ኩፍ እስከሚል ጠብቀን ኦቭን እናደርገዋለን ማለት ነው። ያው በሁለቱ ከዳመጥኩት በሁለቱ መሃል ያው ከዱባ የሰራሁት እንደ ሐሽዋ ይሆንልኛል ማለት ነው። እዚህ ጋር አሁን ከዱባ ያዘጋጀሁትን ቀረፋ አድርጌ የተምር ፓውደር፣ የተምር ስኳር አድርጌ ቅቤም አድርጌበታለሁኝ። በደንብ እንደዚህ ወፈር ካለልኝ በኋላ ውሃውን ከመጠጠ በኋላ እዚህ ጋር በደንብ ቀባዋለሁ ማለት ነው። ከዚያ ይሄኛውን ከላይ አደርገዋለሁ ማለት ነው። ያው መጀመሪያ ቅርጹን ሳወጣ በደንብ ወጥቶ ነበር፣ ግን እዚህ ጋር ሳደርገው ትንሽ እንትን አለብኝ ማለት ነው። ሰፋ ያው ተለጠጠና አንዳንዱ ሰፊ አንዳንዱ እንትን ሆነ። ያው በምንፈልገው ማድረግ እንችላለን። እና እዚህ ጋር እንቁላል ነው የምቀባው። እንቁላሉ ላይ ትንሽ ክሬም እና ትንሽ ቫኒላ አድርጌ ትንሽ ጨው አድርጌ በደንብ ከመታሁት በኋላ ከላይ ለከለር እንዲሆነን ከላይ ቀባዋለሁ ማለት ነው። ከዛ እንደዚህ አሁን ይሄ ኩፍ ካለ በኋላ ነው። መጀመሪያ ግን ያው ኩፍ እስከሚል ድረስ ሸፍኜ አስቀምጨው ነበረ። ከግማሽ ሰዓት በኋላ ያው መጀመሪያ ሊጡ ኩፍ ካለ በኋላ ከዳመጥነው በኋላ ደግሞ ያው ወደታቸውን የለ ከእንደገና ደግሞ ከዳመጥነው በኋላ መልሶ ኩፍ እንዲልልን ሸፍነን እናኖረዋለን ማለት ነው። አሁን ቀብቼን ብዬ አስገባሁት ማለት ነው። እና ያው እንደ ኦቭናችሁ ይለያያል ደረጃው ማለት ነው። ለማንኛውም ያው እንደዚህ ዳቦ ነገር ምናምን ስትጋግሩ ኦቭን ውስጥ ውሃ በትንሽ ነገር ውሃ አንድ ላይ ብታደርጉ ዳቦ እንዳይደርቅ ይረዳል ማለት ነው። እኔ ሁል ጊዜ አደርጋለሁኝ ውሃ በትንሽ ብረት ድስት። እንደውም ብረት ድስቷ ጠቁራለች። ያው ለዚሁ ብቻ ስለምጠቀማት ሁሌ እዛው ኦቨን ውስጥ ነው የምትኖረው ማለት ነው። እና አሁን እንደዚህ ሆኖ ደርሶልኛል። እና ለቁርስም ብንጠቀመው ለልጆች መክሰስ ብንጠቀመው በጣም ተወዳጅና የሚጣፍጥ ነው። ያው እኔ አሁን ተምር ብቻ ስላደረኩት የፓምኪኖ የዱባው ጣዕም በደንብ ያስታውቃል። ግን በደንብ ስኳር ካረጋችሁበት ቀረፋውንም ቅቤውንም በዛ ካረጋችሁበት ግን ፓምኪኖ ጣዕሙ ብዙም ስለማያስታውቅ ያው ለልጆች ምናልባት የማይወዱ ከሆነ ዱባ የማይወዱ ከሆነ
እንደዛ አርጋችሁ ሞክራችሁ ቀስ እያላችሁ መቀነስ ትችላላችሁ ስኳሩን። የተጠቀምኩት ዱቄት ያው አምብሊች የሚያነጣ ያልተደረገበትን ነው ማለት ነው። እና ያው በመጠኑም ጤነኛ የሚባል ነገር ነው። እና በዱባ ጋር አድርገን ስናደርገው ደግሞ በጣም ጤነኛ ይሆናል ማለት ነው። ያው ይሻላል፣ ከሌላው መቼም ይሻላል። አሁን ዳቦ እኛ ኢትዮጵያውያኖች በጣም ዳቦ እንወዳለን እና እንደ ድፎ ዳቦ እንደ አምባሻ ምናምን በጣም ትልልቅ ዳቦ እንትን እያልን እየሰራን እንጠቀማለን። እና እዛ ዳቦ ውስጥ የሆነ የተለያየ ነገር የሚጠቅም ነገር ብናደርግበት ለልጆቻችንም ጥሩ ነው እና የሆነ ጥቅም ይሰጣቸዋል ማለት ነው ለልጆቹ። ያው እንደምታውቁት ነጭ ነገር አሁን መብላት በጣም እያስፈራ ነው እና በተወሰነ መልኩ ስንፈልግ እንደዚህ የሆነ የሚጠቅም ነገር እያደረግን ብንጠቀመው ጥሩ ነው ብዬ እመክራለሁ ማለት ነው። እና በተረፈ ደግሞ ሁላችሁም ቪዲዮን የምትመለከቱ ሼር ላይክ የምታደርጉልኝ በጣም አመሰግናለሁኝ። የመጀመሪያችሁ ከሆነ ደግሞ ይህንን ቪዲዮ የምትመለከቱት ሰብስክራይብ እንድታደርጉኝ በትህትና ጠይቃለሁኝ። ሁላችሁንም በያላችሁበት አመሰግናለሁኝ። ሀገራችን ሰላም ያደርግልን፣ ወገኖቻችንን ይጠብቅልን በያሉበት